በዚህ ቪዲዮ የምናየው የተለያዩ ሎጎዎች ሊኖሩን ይችላሉ። እነዛ ሎጎዎች ላይን ስትሮክ በመፍጠር ወይም ደግሞ አውተር ላይናቸውን በመውሰድ እነዛን ሎጎዎች በላይን ፎርም የማየት ሁኔታን እናያለን ማለት ነው። በመጀመሪያ ኮምፖዚሽን እፈጥራለሁ። እዚህ ጋር ሜን አንድ ብዬ ኮምፖዚሽን ፈጠርኩኝ። 1920 በ1080 የሆነች 5 ሰከንድ የሆነች ኮምፖዚሽን ፈጥሬያለሁ። እዚህ ጋር ኮምፖዚሽኑ ይሄው እንደምታዩት ነው። እዚህ ጋር ደግሞ ስታርባክስን እስቲ እንስራ። ስታርባክስ ይሄን ሎጎ እዚህ ውስጥ አስገባሁት። ሳይዙ በጣም ትልቅ ነው። ዊንዶ ላይ ኤስን ስትነኩ ሳይዝ ስኬል መጨመር መቀነስ የምንችልበትን እዚህ ጋር እናያመጣልናል። ያው እዚህ ጋር 45 ስቲሊያ 45 ይሄ ነው እንግዲህ። ከዛ ይሄንን ፕሪኮምፖዝ ይሄው እዚህ ጋር እንደምታዩት ፕሪኮምፖዝ አደረኩኝ። ይሄው ስታርባክስ ይሄ ነው። ሙቭ ኦል አትሪቢዩትስ ኢንቱ ዘ ኒው ኮምፖዚሽን ማድረግ ትችላላችሁ። ከለር ኪ እዚህ ጋር ከለር ኪን እዚህ ጋር አመጣለሁ። አሁን እኔ ነጯ እንድትወገድልኝ እፈልጋለሁ። ከፈለጋችሁም እናንተ ለምሳሌ እዚህ ጋር መጥቼ ይሄንን አረንጓዴውን ባረግ ይሄው አረንጓዴው ይቀርፍና ነጯ ብቻ ትቀረኛለች። ኦር አንዱ አረግና እዚህ ጋር መጥቼ ደግሞ ይሄንን ባረግ ደግሞ ነጩ ይቀረፍና ይሄ አረንጓዴው ብቻ ይቀራል ማለት ነው። ስለዚህ እስቲ ይሄንን እናድርግ። ይሄንን ስለዚህ ይሄ ብቻ ቀረኝ። ፐርፌክት አይደለም። ስለዚህ ፐርፌክት እንዲሆን እናንተ የራሳችንን ቴክኒክ መጠቀም አለብን። ይሄው እንደምታዩት ፐርፌክት ዋይት ሆኗል ማለት ነው። ስለዚህ አሁን እዚህ ጋር እመጣና ቬጋስን እዚህ ላይ እጨምረዋለሁ ማለት ነው። ከዛ በኋላ እዚህ ጋር ምሰራቸው አፕላይ ማድረጋቸው በዚህ ቬጋስ ኢፌክት አፕላይ ማድረጋቸው ነገሮች ይኖራሉ። ለምሳሌ እዚህ ጋር ትራንስፓረንት ይሁንልኝ። ይሄው እንደምታዩት ይሄው ትራንስፓረንት ሆኗል። ይሄን ቢጫውን ከለር ይዞ ነው ማለት ነው። እናንተ ሌሎች ከለሮችን መምረጥ ትችላላችሁ። እዚህ ጋር እስቲ 4 ይሁንልኝ። ዊድሱ 4 ይሁን። የላይኑ ዊድስ 4 ሆኗል። እዚህ ጋር ደግሞ ሃርድነሱን እስቲ 1 ላድርገው። 1 ሃርድነሱ ይሄው 1 ሳደርገው ደመቅ የማለት ባህሪ አሳይቶኛል። ስታርት ኦፓሲቲ ላይኖቹ ከላይኖቹ የሚገናኙበት እዚህ ጋር አሁን እንደምናየው ብዙ የላይኖች ጥርቅም ነው ይሄን የፈጠረልኝ። እዚህ ስታርት ኦፓሲቲው 1 ይሁንልኝ። ይሄ ደግሞ ሚድ ፖይንት ኦፓሲቲው እዚህ ጋር 1 ላድርገው። እንደምታዩት ይሄው የመገናኘት ባህሪያቸው እየጨመረ ይመጣል። ኤንድ ፖይንት ኦፓሲቲ ባረጋ አሁን የመገናኘት እንትናቸው በጣም እየጨመረ ይመጣል ማለት ነው። እዚህ ጋር ይሄንን ልቀንሰው እዚህ ጋር ይሄው ስቀንሰው ይሄው የመለያየት ባህሪያቸው እየጨመረ ይመጣል ማለት ነው። እዚህ ጋር ደግሞ ኦፓሲቲውን ቢጨምር በጣም ይሄው ድምቅ ይላል ማለት ነው። ስለዚህ በዚህ ሁኔታ ላይ ይሁንልኝ። ከዛ በኋላ ይሄንን ሎጎ ደግሞ እስቲ በሌላ ፎርም ሊየው። እዚህ ጋር መጣለው። እዚህ ጋር ስታርባክስ ለምሳሌ ይሄ ነው። እስቲ ትራክ ማት ላድርገው። እዚህ ጋር ይሄውላችሁ እንደምታዩት ይሄ ሆኖልኛል ማለት ነው። እናንተ በመፈልጉት ሁኔታ ላይ ማድረግ ትችላላችሁ። ይሄን አንዱ ልበል። እዚህ ጋር ኢፌክት ኮንትሮለር ውስጥ ገባለሁ። እዚህ ጋር ኢቨን የሚለውን ባንችድ ላድርገው። እዚህ ጋር ደግሞ ኢሜጅ ካውንተርስ የሚለው ላይ እዚህ ጋር ኢንተንሲቲ የፈለጋችሁት አይነት ማድረግ ትችላላችሁ። ይሄው እዚህ ጋር ብዙ አይነት ኢንተንሲቲዎች አሉ። ሬድ፣ ግሪን፣ ብሉ ብዙ ናቸው። እናንተ እንደየኢሜጃችሁ ከለር እና ሁኔታ እነኚህን ትመርጣላችሁ ማለት ነው። እዚህ ጋር ደግሞ ስትሬች ቱ ፊት እና ሴንተር የሚላለ እኔ ከሴንተር ይሁንልኝ። እዚህ ጋር ደግሞ እነዚህ ነገሮች ይኖሯቸዋል። እነዚህን ማመጣጠን ትችላላችሁ ማለት ነው። ስለዚህ አሁን እኔ ይሄንን ኢሜጁን ልዝጋውና ከመጀመሪያው ይሄው እዚህ ጋር ከመጀመሪያው ነው። እዚህ ጋር ሌንግዝ ከዛ እዚህ ጋር ክሊክ አድርጌ ይሄኛው አክቲቭ መሆን አለበት።
ዊንዶ ላይ ዩን ስነካ አሁን እየሰራው ያለሁት ዊንዶ ላይ ስለሆነ አክቲቭ ኪ ፍሬም የመታልኛለች። እዚህ ጋር 2 ላይ ስደርስ እዚህ ጋር ይሄው 0 ላይ ሆነ ማለት። ስለዚህ ይሄው ከዚህ በኋላ እናንተ የፈለጋችሁትን ነገር መጨመር ትችላላችሁ። አሁን ለምሳሌ ስታርባክሱን ሎጎውን ላምጣው ሙሉውን። ከዛ ይሄ ነው እዚህ ጋር ሲደርስ እዚህ አካባቢ ሲደርስ ይሄ እንዲሁን እስቲ እንደዚህ ማድረግ መስራት ይቻላል ማለት ነው። ስለዚህ ዛሬ ይሄንን ሰርተናል። እሺ ይሄንን የሚያምር ነው። የማንኛውንም ሎጎ እንደዚህ አድርጋችሁ በዚህ በላይን ፎርም እንደዚህ መስራት ትችላላችሁ ማለት ነው። ከለሩን መለወጥ ትችላላችሁ። አሁን እኔ ይሄ የራሱ መጀመሪያ የያዘውን ቢጫውን ወስጄ ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ስለዚህ ፕሮዲዩስ ላድርገው ኮንትሮል ኤምን ተጭኜ እዚህ ጋር ይሄው እንደምታዩት MP4 ነው። ሜኑን ፕሮዲዩስ ያደርግልኝ። እዚህ ጋር ስታርባክስ ይሄው ፕሮዲዩስ ማለት ነው። እስቲ እንደገና ደግሞ በሌላ ፎርም እዚህ ጋር ይሄን ላምጣ። እዚህ ጋር ትራክ ማት ላድርገው። ይሄው አሁንም ኮንትሮል ኤም እዚህ ጋር አንድ እንደዚህ ፕሮዲዩስ ማድረግ እንችላለን ማለት ነው። በዚህ ቪዲዮ ትማሩበታላችሁ ብዬ አስባለሁ። በሌሎች ቪዲዮዎች እስከምንገናኝ ድረስ ባይ